إلهي يا ودود عفو بلن قلباتችን ይጽዳ ምህረትህን አድለን በተከበረው ወርህ አዝነህ ተቀበለን ኢላሂ ተቀበለን ተቀበለን አንዳንድ መላእክቶች ከተፈጠሩበት ቀን ጀምሮ ስጁድ እያደረጉ ነው እንዲህም ይላሉ ልዑል የሆነው አላህ ጥራት ይገባው የቂያማ ቀንም በመጣ ጊዜ መላእክቶቹ ግንባሮቻቸውን ከስጁድ ላይ አንስተው እንዲህ ይላሉ ክብር ይገባህ ጌታችን ሆይ አንተን ማምለክ እንደሚገባ አላመለክነህም ይህን የሚሉት እድሜ ልካቸውን በሩኩዕና በስጁድ ያሳለፉ ፍጡሮች ናቸው እኛ ግን 5 ወቅት ሰላቶችን ሰግደን አላህ እንዲያመሰግነን እንፈልጋለን ወደ ሶላት ዘግይተን እንመጣለን ውዱእም የምናደርገው ኢቃም እስከሚል ጠብቀን ነው የመጨረሻውም ረክዓ ላይ ነው የምንደርሰው እንደ ኖርማል ነገርም በፍጥነት እናሰላምታለን አንተ እምሮህን የሳትክ ሆይ ይህንን ለማለት ፍቀዱልኝ በአላህ እምላለሁ ከሶላት በኋላ ልትሮጥለት የፈለከው ጉዳይ ለርሱ ለመስገድ የቸኮልክበት ጋር ነው አላህ ታላቅ ነው ስትል ዓለምህን ጭንቀትህን ስራህን ሚስትህን ችግርህንና ሁሉንም ነገር መርሳት አለብህ ምክንያቱም አላህ ታላቅ ነው ስላልክ ነው ከሁሉ ይበልጣል ነገር ግን አላህ ታላቅ ነው ብለህ እዳ በጭንቅላትህ ውስጥ ካስቀመጥክ እዳ ከጌታህ በለጠ ማለት ነው اللهم إنك عفو تحب العفو فاعف عنا الله ታላቅ ነው ብለህ ትዳር በጭንቅላትህ ውስጥ ካስቀመጥክ ትዳርህ ከጌታህ በለጠ ማለት ነው ስለዚህ አላህ ታላቅ ነው ወይም አላሁ አክበር ስትል አላህ ከሁሉ ነገር እንደሚበልጥ በተግባር አረጋግጥ ራሴንና ተመልካቾችን እመክራለሁ የትኛውንም ኃጢያት ስትሰራ ውዱእ አድርገህ 2 ረክዓን እንድትሰግድ ተፈቅዶልሃል ነብዩ አለይሂ ሰላቱ ወሰለም እንዲህ ይላሉ ኃጢያትን የሰራ ከዚያም በጥሩ ሁኔታ ውዱእ ያደረገ ከዚያም ተነስቶ 2 ረክዓ ይሰገደ ከዚያም አላህን ምህረት የለመነ አላህ ይቅር ይለዋል ኢብኑ ባጡል ረዲየላሁ ዐንሁ እንዲህ ይላል ወንድና ሴት ከሚቀመጡበት በላጩ ቦታ ከተደነገገው ሶላት በኋላ እዛው በተሰገደበት ቦታ ላይ መቀመጥ ነው ምክንያቱም መላእክቶች ምህረትን ይጠይቁልሃልና ከሶላት በኋላ ተቀመጠህ አላህ ሆይ ይቅር በለኝ አላህ ሆይ ማረኝ በል ከሰገድክ በኋላ ለ5 ወይም ለ10 ደቂቃዎች ተቀመጥ ጥራት ለአላህ ይሁን ወይም ሱብሃንአላህ 10 ጊዜ አለ ምስጋና ለአላህ ይሁን ወይም አልহামዱሊላህ 10 ጊዜ አለ አላህ ታላቅ ነው ወይም አላሁ አክበር 10 ጊዜ አለ ከዚያም ዱዓ አደረገ ሁሉ አላህ Subhanahu Wa Ta'ala መልስ ሰጥቻለሁ ወይም የጠየቅከውን አግኝተሃል ይላል ኢላሂ ያ ረህማን አፉ በለን ቀልባችን ይስዳ ምህረቱን አድለን በተከበረው ወርህ ስራዎቻችን